በደሙ ያጠበን በቅድስናው የቀደሰን እርሱ እግዚአብሔር ነው። ባካችሁ አመስግኑት። ደግሞም ትንሣኤ ነው። ደግሞም ትንሣኤ ነው። እያንዳንዳችን ካለንበት ስፍራ እንነሳ ወዳጄ። በመጀመሪያ ያለንበትን ቦታ የምናስታውስ እዚህ ስንመጣ ሰው ማን ነው ያለሁበት የምኖርበት ምንድን ነው እንላለን፣ እናስታውሰዋለን። ስለዚህ የቆሸሸ ከሆነ ተነሳ፣ እዛ አይጠቅምህም። ለክርስትና ቆሻሻ ስፍራ አይጠቅመውም። ለክርስቲያን የተጎሳቆለ ነገር አይጠቅመው። የተሰባበረ ነገር መናገር ለክርስቲያን አይመጀው። የተወላመመ ነገር መናገር ለክርስቲያን አይጠቅመው። ክርስቲያን ይኸውልህ ቅዱስ የሆነውን እግዚአብሔር የሚከተል መሪው እግዚአብሔር ነው፣ ተከታዩ ክርስቲያን ነው። ቀጥ ባለው መንገድ የሚያኖረን የሚመራን እግዚአብሔር ነው። ስለዚህ የመሪው የእግዚአብሔር ልጆች የተወለጋገደ መንገድ ላይ የምትቆሙ የቆማችሁ መስቀለኛ መንገድ ላይ ያላችሁ ሰዎች ኑ ወደ ቤቱ ግቡ። ኑ ወደ እግዚአብሔር መንገድ፣ ኑ ወደ እግዚአብሔር ቃል፣ ኑ ወደ እግዚአብሔር ስፍራ። እንደሱ ነው እግዚአብሔር፣ እንደሱ ነው እግዚአብሔር። ስለዚህ ካላችሁበት ስፍራ ካለንበት ስፍራ ያለንበትን ቦታ እንየው፣ እንመርምረው። ከጉቦ ቦታ የተቀመጠ ይነሳ። ከሙስና ስፍራ ከዘረኝነት ስፍራ የተቀመጠ ይነሳ። ከዘረኝነት ከመናፍቅነት ከጠማማነት ስፍራ የተቀመጠ እሱ ይነሳ ወዳጄ። ዘረኛው ይነሳ፣ ጉቦኛው ይነሳ። እርሱ አይጠቅመው ለክርስትና። ያደረገው ማተብም የክርስትና የሚሰራው ደግሞ የአረማዊ እሱ አይሆንም፣ እሱ አይሆንም። ስሙ የክርስትና ስራው የዲያብሎስ ሊሆን አይችልም። ስለዚህ ከዛ ጠማማ ስፍራ ከጠማማው ጋር የተጓዝክበት ከዋዘኛው ወንበር የተቀመጥክበት እሱ አይጠቅምም፣ እሱ አይጠቅምም። በዋዘኛው መንገድ በጠማማው መንገድ የሚሄድ እርሱ ይውጣ ይመለስ ወደ ቀጥተኛው መንገድ ወደ እርሱ። ጻድቀጽ ነው እንተ እግዚአብሔር ጻድቃን ይበው ሰይጣን። የእግዚአብሔር በር የእግዚአብሔር መንገድ ቅዱሳን ናቸው የሚገቡበት። በእግዚአብሔር መንገድ የሄዱትን ቅዱሳን ነው እያከበርን ያለን። የእግዚአብሔርን ቃል የተገበሩትን የእግዚአብሔርን ሥራ የሰሩትን ቅዱሳንን ነው እያከበርን ያለን። እግዚአብሔርን የሚያከብር ይከበራል ወዳጄ። እግዚአብሔርን የሚቀድስ ይቀደሳል ወዳጄ። እግዚአብሔርን የሚሰማ ይሰማል። እግዚአብሔርን የሚያደምጥ ይደመጣል። ከእግዚአብሔር ቃል ውጭ የሆነ ግን መከራ ይነሳበታል። የተቀመጠበት ስፍራ አይመቸውም፣ ያቃጥለዋል። እርሱ የማይስማማ ነውና። ስለዚህ ወዳጆቼ እግዚአብሔር ይመስገን፣ አመስግኑት። የቃል ኪዳኑ ታቦት አሁን የመጨረሻውን መዞር ጨርሶ አሁን በአውደ ምሕረቱ ይቆማል። ስንጀምር ይህን አፍቆን ነበር አይደለ? የቃል ኪዳኑ ታቦት እናታችን ክርስቶስ ሰምራ ከታች ወጣ፣ መልአኩ ቅዱስ ሚካኤል ደግሞ ከላይ ሆኖ ሰላምታ ተለዋውጠው መዞራቸውን ጉዟቸውን ሲጀምሩ እግዚአብሔር እዚህ ለአውደ ምሕረቱ አብቃን ብለን ነበረ። አሁን ደረስን። እግዚአብሔር ይመስገን። ስላደረሰን አመስግኑ፣ ስለደረስን አመስግኑ። ይህ ቀላል ነገር አይደለም። መድረስ ቀላል ነገር አይደለም። ዝም ብሎ አይደለም። በእግዚአብሔር ስንሆን ነው የምንደርሰው። በቅድስና ስንሆን ነው፣ በጸሎት ስንሆን ነው፣ በምስጋና ስንሆን ነው የምንደርሰው። አመስግኑ እግዚአብሔርን። እስኪ አመስግኑ ሳታቋርጡ። እልል በሉ እስኪ። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አክብሩ፣ እግዚአብሔርን አመስግኑ። እልል በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እስኪ አመስግኑት አሁንም። ደስ ይላል ወዳጆቼ። እግዚአብሔር ምስክሬ ነው። በጣም ነው ደስ የሚለው። እንዲህ ማክበር፣ እንዲህ መኖር፣ እንዲህ ማመስገን፣ እንዲህ ማገልገል እጅግ በጣም ደስ ይላል። እባካችሁ አመስግኑ አሁንም።